እንደ ግቢ ተማሪ የምሬን ነው በቃ የሚያስገርመኝ የሚያስደንቀኝ ፍጡር የለም። የግቢ ተማሪ ማለት እኮ ጧት ተነስቶ ቅዳሴ የሚያስቀድስ ቅዳሴ ሄዶ ተመልሶ ካፌ ገብቶ ያለውን ቀምሶ ከዛ ክላስ ገብቶ ከክላስ በኋላ ምሳ በልቶ ስቲል ካፌም ወይም ከካፌም ውጪ ሳይጠግብ ሆዱ ዛት ማሽ ሳይጠግብ በልቶ ተጨንቆ አጥንቶ ማታ አምሽቶ የማታ ረሃቡን ችሎ ከዛ ደግሞ ምንም ይሄን ያህል አታስፈልግም የሚባል በቃ ይሄ ያለ አይደለም ተምራ የት ትደርሳለህ የሚባለውን ተቋቁሞ የቤተሰብ ናፍቆት ችሎ የእናቱ ቤትን ናፍቆ እሱን ሁሉ ተቋቁሞ እንዴት ለእንደዚህ አይነት ተማሪ ግን ላይክ ሲመረቅ እንትን ይሄ የለም በቃ በጣም እኮ እኔ እንጃ አላቅም። በጣም መደነቅ በተለይ በዚህ ሀገር ካሪኩለም በዚህ ሀገር ትምህርት እንዲህ ተቋቁሞ የተመረቀን ሰው ትልቅ ቦታ ልናገኘው ይገባል። ትልቅ